ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ ቪዲዮን ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮ ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ለመልእክት የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ ለደብረ ታቦር ብዬ ክፍል 38 ጽጌረዳን ወደ እናንተ ይዤላችሁ መጥቻለሁ። ታውቃላችሁ ጽጌረዳንና ሀብልን በዚህ እያስተላለፍኩላችሁ ነው። በጣም ልብ አንጠልጣይና ደስ የሚል ነገር እያያችሁ እንደሆነ ተስፋ አደርጋለሁኝ። እናም በዛሬው በክፍል 38 እንግዲህ በጣም የሚያሳዝኑ የሚያስለቅሱ ነገሮች ተፈጥረዋል። እውነት ለመናገር ለማልቀስ ራሱ አስቤ ነበረ፣ ግን ትዝ ሲለኝ ደግሞ ድራማ ነው። አይ በድራማማ ሳምሪ ማልቀስ የለብሽም፣ በእውነቱም በድራማው ማልቀሰሽ ትገፊዋለሽ እንዴ፣ ራስሽን ተቆጣጣሪ ብዬ ወደ እናንተ መጣሁኝ ማለት ነው። ላስለቅስሽ የቻለው ነገር ምንድን ነው ካላችሁኝ የጽጌረዳና የነብዩ ሁኔታ በጣም አሳዝኖኛል። ባለቀ ሰዓትም ቢሆን ነብዩ እድሜው ጊዜውን ከሚያንጓትት ከመጀመሪያው ጀምሮ ከሷ ጋራ ከጎኗ ሆኖ ነገሮችን ቢከታተልላት ጥሩ ነበር። አሁን ላይ ደግሞ ረፍዷል። ግን ጽጌረዳ የሆነ ነገር ያሰበች ይመስለኛል። እናንተስ ምን አስባችኋል? በሄቨን ጉዳይ ማለት ነው። ምክንያቱም የሆነ ነገር ልታረግና ልትበቀላት ነገር ነው የሚመስለኝ። ግን ምን ሊፈጠር ይችላል አናቅም። ነብዩ ሰርጉን ለማስቆም ምን አይነት መንገድ ይከተላል? እንዲሁ ተነፋጦ አልቅሶ እዚሁ ጋር ይቀራል ወይንስ ደግሞ ሌላ መንገድ ይከተላል? በነገራችን ላይ አጠገቡ ያለ አስመሳይ ሰው ስላለ ነገሮች እንዲበላሹ ሁልጊዜ ከፊት ይቀድማል። እሺ እንደማትለው ስላሰበ ያለቀ ሰዓት ስለሆነ ነው ከሷ ጋር እንዲገናኙና እንዲቆርጥለት ማድረግ የፈለገው መኮንን ማለት ነው። እና እየሳቀ የሚጎዳ ሰው ቢኖር መኮንን ነው ማለት ነው። ሄቨን እንኳን በግልጽ ፊት ለፊት ስለተገናኙ ከዚህ በኋላ ብልጥ ከሆነች ትጋፈጣታለች። ግን ደግሞ ሁሉም ነገር አብቅቷል። በቀልም ብታስብ የሆነ ነገርም ብታረግ ለእሷ ሆነ ለእናቷ የሚጠቅማቸው ምንም አይነት ነገር የለም። ከወዲሁ ቢሆን ኖሮ ጥሩ ነበር። ግን ሰርጉ ይካሄዳል አይካሄድም የሚለው ሁላችንን በጉጉት የምንጠብቀው ይሆናል ብዬ አስባለሁኝ። የጽጌረዳ እናትም ድሮ የምታውቃቸውን ሰዎች ለመጥራት ሽርጉዷን ጀምራለች። እንዲሁም ደግሞ የሄቨንም እናት በዛው በኩል ሄቨንም ደግሞ የራሴ የሚጠራቸው ሰዎች አሉኝ ብላ እንዳያችሁት መጥሪያ ተቀብላለች። በጣም ነው የሚያመው። ፍቅረኛችሁን በተከዳችሁ ሰው አብራችሁ ቬሎ እየመረጣችሁ አብራችሁ ለሰርጋችሁ ከማትፈልጉት ሰው ጋር ለምታገቡት ሰው ጋር ሽርጉድ ስትሉ በቀል ማለት እዚህ ጋር ነው። እና ጽጌረዳ ምን አስባ ይሆን? በቃ ምን አስባ ይሆን? ወይንስ ደግሞ ከህልሙ ከሆኖ ነገር ነቅቶ እሱ ምን አይነት ነገር ሊፈጥር ይችላል? እኔ ነብዩን ወይ ጽጌረዳን የሆነ ነገር እንደሚፈጥሩ እጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ ቤተሰብ። እስኪ ኮሜንታችሁንም እያየን ከኮሜንትም ጋር የራሳችንን አንዳንድ ሀሳቦች ለመስጠት እንሞክራለን። በዛ ላይ ደግሞ የጽጌረዳ እናት ወዴት እየሄደች ነው የሚለው ራሱ ጥያቄ ውስጥ ነው። ምክንያቱም የሄቨን እናት እየተከታተለቻት ነው። የምትሄጅበትን መቼ አጣሁት ብላ እስካገባችበት ድረስ ተከታትላታለች። ከነሱ ምን ሊፈጠር ይችላል የሚለውን እናያለን ማለት ነው። ጽጌረዳና ነብዩ ይታረቁ። ዛሬ አንደኛ ነኝ። አረ ድምጻችን ይሰማ። ጽጌረዳና ነብዩ አንድ ላይ ካልሆኑ አናይም። ሁሌ አንድ አይነት ነው እንዴ? አዲስ ነገር አሳዩን እንጂ ምንድነው? ተጃጃላችሁ እኮ የመኮንን እኛ የሄቨን ተንኮል ይጋለጥ። ጽጌረዳን የሚወድ የመኮንን ተንኮል ይጋለጥ። ድምጻችን ይሰማ። ጽጌረዳና ነብዩ አንድ ላይ ይሁኑልን። የኔ ኮሜንት ነብዩና ጽጌረዳ አብሮ ይሁኑልን። ደቂቃ ይጨመርልን። የጽጌረዳ ወዳጆች የት ናችሁ? ጽጌረዳ ዮናስን ማግባት የለባትም። ጽጌረዳ ከነብዩ ጋር ትሁንልን። ሰራተኛዋና ሽማግሌው የሚሰሩት ነገር ምንም ደስ አይልም። እውነት ነው። ምን ደስ ይላል? አዎ የነሱ ራሱ ረስቸው ነበር። እነሱ ራሱ ሽማግሌው ምን እየሆነ ነው ያለው? ሰራተኛዋማ እናቴ አላማ አላ ስትገባ፣ ሽማግሌው ግን ራሱን መሰብሰብ አቅቶት ልጁንም እሱንም ከሀብት ማማ ሊያስወጣ ነው። አንዳንድ ሰው እንደዚህ ነው እንግዲህ፣ አርጅቶም የማይተወው ብልግናው አብሮት የሚኖር ነው። አስቡት እንግዲህ። ጽጌረዳንም በወቅቱ ፈልጎ ነበር አልተሳካለትም እንጂ ማለት ነው። ድራማ ቢሆንም ሲቀፍሹ ገርዳዲ። ያረ መኮንን እረፍ፣ ምቀኛ ትሁን። ቆየኮ እሱ እኮ ቁጭ ብሎ ምንም ያልበደለውን ጓደኛው ማስለቀስ ነው የሚፈልገው። እኔስ ነብዩ በጣም አሳዘነኝ። በሰይጣኖች ተከቦ ደግሞ ያምናቸዋል እኮ። እሱ ነው እኮ ትልቁ ችግር። ስለሚያምናቸው እኮ ነው እየጣሉት ያሉት። የመጀመሪያ ኮማች ይሄ ድራማ አስጠላበት። ምንም አይነት ይወጣውም። ሁሌም አንድ አይነት ደባሪ ናቸው። ጽጌረዳ እውነት ለነብዩ መናገር አለባት። ጽጌረዳና ነብዩ አንድ ላይ ይሆኑ። ጽጌረዳ ሁሉንም ለነብዩ ነግራ ተያይዘው ቢጋፈጡት የምትሉ እኮ ነው። እሱ ነው የምለው። ጽጌረዳ ነብዩን ይታረቁ፣ ይጋቡ ፕሊስ። ይዛ ጥፋ ነብዩ ፈቅጄልሃለሁ። ሆሆዋ
ምናልባት እኔ ግን ማለት ነው ይዟት ሊጠፋ ይችላል የሆነ ጠልፎ ምናምን እሷ ስሞኑ ሳቅ ምናምን ከሰርጉ ላይ ተረብሾ ምናምን የሆነ ይዟት የሚጠፋ ነገር ነው ይመስለኛል። ብዙ ነገር እያሰብኩ ነው። ብቻ እንግዲህ ምን ሊፈጠር ይችላል የምናየው ይሆናል። ሰራተኛዋ ጨምላቃ ባለጌ ነሽ አሁን እንኳችሁን እንማጭ እሷ ሲጀመር እኮ የገባችው እኮ ለመልከስከስ አይደለም ሀብት ንብረት ለመውሰድ ነው። ይሁት እንጂ ድራማውን። እኔ ግን ነብዩ ያሳዘነኝ የመጀመሪያው ፓርት የደበረው ምንም ፍጻሜ የሌለው ድራማ ሁሌ አንድ አይነት ያስጠላል። ጅሎች ምን ትጃጃላላችሁ? አራ ነውር። ደራሲው ግን ጤነኛ ነህ? ጭራሽ ወሲብ ታስተላልፋለህ? ጀዝባ ናችሁ። ነብዩና ጽጌረዳ ናቸው መጋባት ያለባቸው ግዴታ ነው በቃ። አረባካችሁ ብዙ ልጆች ያዩታል። ብልግናውን ማስተማር ይመስለኛል። ይሄ ካልገባ መቼም ድራማ አይመስላችሁም። ብትታቁ መልካም ነው። ላይክ አድርጉ ይላል። አራ ምንድነው ያየሁት መጀመሪያ እንደ እውነት ዝም ብሎ አድርጋ ላይ ተኝቶ ምናምን እሺ ይሁን ችግር የለውም። እንዴት እንደዚህ ፓርቱ በጣም ይደብራል የምር የፊቱ ላይ ያለው። እሺ አብረው የሆኑ ጽጌረዳና ነብዩ ምንድነው ድራማውን ስትሰሩ እፍረት ይጠርባችኋል። አረ ህግና ነብዩና ጽጌረዳ አንድ ላይ ሆኑ። ይሄ ድራማ በጣም እያስጠላ ነው ከመጣ ቆየ። አረ ትንሽ እንኳን አዲስ ነገር ጨምሩበት። አሁንስ አስጠላችሁን። ቀየር ያለ ነገር አሳዩን። አረ አንድ አይ ጽጌረዳና ነብዩ አንድ ላይ ይሁኑልን። ዮናስ ፌቨን ነው የሚያገባው ጽጌረዳ አይደለም። ያንቺ ግምት ምን አይነት ተረገመ ዘመን ላይ ደረስነው። ፈጣሪ ለምን ገልጣችሁ አታሳዩንም ነበር? ይሄንን ፊልም ከ20 ዓመት በታች ያለ ሰው ማየት የለበትም። ዛሬ ገና መግቢያው ደንግጫለሁ። ሁሌም ከአንድ አይነት መኮንን ይጋለጥ። ነብዩና ጽጌረዳ አብረው ይሁኑ። አረ ድምጻችን ይሰማ። ነብዩና ጽጌረዳ እንዲሁኑ። ወይኔ የሰራተኛዋና የሽማግሌው ጉዳይ አይቶ በድንጋጤ ያሳለፈ። በስመ ስላሴ የማሽ ምን አብረው አድረናል ብቻ ብትሉስ ነውረኞች። መሳሳም እንኳን ብዙ አልተለመደም ጭራሽ። አይ ልጅ መኮራራት አይበቃም አሉ። ልጅ ሆኖ እኮ ጭራሽ ይሄ ይደብራል የምር። መጀመሪያ ላይ ሽማግሌዎች ያረቀስ ማፈር ከኛ ቀረህኝ እጨነ ሰራተኛው ይደፍርማታቸው ነው። ክብረው ለመዳም ቅመሞች። ከጽጌረዳ ኮንጅና ፌቨን ትበልጣለች፣ ግን ፌቨን ተንኮለኛ ናት። ይደብራችሁም እንዴ? ድራማስ ቢሆን ልክ አለው እኮ። ይህን ፊልም ለማቆም እየተገደድኩ ነው። ፈጣሪ ሆይ የወሲብ ቪዲዮ መስሎኝ አሳልፌው ነበር። አረ ሸባው መግቢያው ምን እየተከናወነ ነው ወይ ዘንድሮ? ሁሉም ሰው ከመግቢያው ነው ያለው። በእርግጥ ግን ብልግና ነው የምር አይደረግም እንደዛ። እኔም ደብሮኛል የመጀመሪያ ላይ ያለው ማለት ነው። ማለት ኖርማል አልጋ ላይ ተኝተው እንደዚህ ፊት ለፊት ተራርቀው እያወሩ ያለውን ፓርት ማሳየት ነው። እንደዚህ ላይ ተሰቅላ ምን የሚሉት ነው? አታሳስቱን እንጂ እንዴ! ትግስቱን ስጠና። ኧረ በህግ የወሲብ ቪዲዮ አታርጉት። ድራማ ቢሆንም ሲቀፍ ሹገር ዳዲ በቃ ኮሜንቱ በሙሉ እንደዛ ነው። ግን ስለ ነብዩ ተረሳ። ለምንድን ነው እንደዛ የተረሳው? እናንተ ከመጀመሪያው ያስገባችሁት ነውና ደራሲው ትንሽ ማስተካከያ ብታረግበት ጥሩ ነው። አለበለዛ ከባድ ነው። ምክንያቱም ብዙም ያዩታሉ። ይሄንን ትናንሽ ልጆች ያዩታል። 18 ዓመት ያልሞላቸው ምናምን ሊያዩት ይችላሉ። ጥሩ አይደለም። ለኛም ለታልቆችም ቢሆን ጥሩ አይደለም። እኛ ባህላችን ደባችንም አይደለም። እና ወዳችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። በቀጣይ ክፍል እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።